ያገሬ ልጅ እናቱ ጥላ ጠፋች በሁለት አመቱ አንተ ብቻ ነው ያሳደግከው ያገሬ ልጅ የታባቱ እንዴት ናችሁ ደህና ናችሁ ስለመጣችሁ በጣም ደስ ብሎኛል ቀጠሮዬ ስላላከበርኩ ደግሞ ይቅር በሉ ይበላታችሁ ይቅር በሉ አዞ መሻነ ችግር የለም የኔ አባት እንዴት ነህ ደህና ነህ እሺ ይኸው የኔክሶ የት አለ ኔክሶ እንግዲህ እዚህ ጋር ነው ይዘን የመጣ ነው ኔክሶ ይኸው ይመጣ በአካል ኔክሶ ጋይስ የልጅ አያችሁት እንዴት እጄን እንደሳመው እኔ እዛኔ ያልተሰማኝም ነበር ዲስትራክተር ሆኜ ነበር አሁን ግን ሆኜ የቪዲዮ ሳየው በስማም ምን አይነት ንጹህ ፍቅር ነው እውነቴን ነው የምላችሁ የልጅ ለፎቶ አልጠየቀኝ እኔ እንጃ ቲክቶክ ላይም አይቶኛ ቃል በጣም ህፃን ልጅ ነው አይ ዶንት ኖ ግን በጣም እውነት ለኔ በጣም ገረመኝ እና ሳምሃው ይበልጥ ደግሞ ራሴ እንዳፈቀር አድርጎኛል ይህ ልጅ እውነቴን ነው የምላችሁ እንደዚህ አድርጎ ሰው ሲስምህ ከልብ ሆኖ ከምታስበው በላይ በቃ ልብህን የሚሞላው ነገር ነው እኔ እውነቴን ነው የምላችሁ ያደገ ሰው ከሚያፈቅረኝ እንደዚህ ህፃን ልጅ እንደዚህ ቢያፈቅረኝ እኔ በእጥፍ እታከማለሁ ውስጤ ማለት ነው በቃ ማያስመስል አንድ ፍጡር ቢኖር ህፃን ልጅ ነው በቃ እውነት ኢትዮጵያ እንደዚህ ህፃን ልጅ ብትሆንልን ሁላችንም እንደዚህ ህፃን ልጅ ብንሆን ብንዋደድ እንደዚህ በፍቅር ብንሳሳም ለራሱ ማን god damn ስለዚህ አሁን አንድ ቻሌንጅ ሰጣችኋለሁ እናንተ ይህ ልጅ ማለት ነው ካገኛችሁት ከሱ ጋር ሆናችሁ ቪዲዮ ስሩና ከዛ ግን ስልክ እንድትቀበሉ ፈልጋለሁ ላግዘው ፈልጋለሁ ይህ ልጅ የሆነ የሚወደው ነገር ልገዛለት ፈልጋለሁ እኔ እውነት ወዳችኋለሁ ጋይስ አሁን ኤርፖርት ነን ልንቀበላቸው ነው እንዳያችሁት ሁለት አበባ ይዣለሁ ምንድነው ያሰብኩት መሰላችሁ እዚች ጋር እደበቅና ማለት ነው እንደዚህ እዚች ጋር እደበቅና ከዛ በኋላ እዚህ ጋር እስከሚደርሱ ድረስ እንጠብቃቸዋለን ከዛ በኋላ ወጥቼ አስደነግጣቸዋለሁ ማለት ነው ሰርፕራይዝ አደርጋለሁ ልጅ እኔ በጣም በጉጉት እየጠበቅኩት ነው እውነቴን ነው የምላችሁ እጄን ሲስመኝ አልተሰማኝም የዛኔ መቼ ነው የተሰማኝ አዲስ አበባ ገብቼ ቪዲዮ በሌላ ሰው ተለቆ እሱን ቪዲዮ ሳይሆን ኤኒዌይስ አም ሶ ኤክሳይትድ አዲስ አበባ መጥቷል ቀጣይ 2 ቀናት ከኔ ጋር ነው የሚሆኑት አሪፍ የሚገርም ላግዠሪ የሆነ ላይፍ እንዲያሳልፉ ነው ማደርገው ያ ልጅና አባቱ ማለት ነው ደስ የሚል ቫኬሽን ይኖራቸዋል አዲስ አበባ ለመጀመሪያ ጊዜያቸው ነው ኤርፖርት ሲገቡ ለመጀመሪያ ጊዜያቸው ነው ስለዚህ ሌላ ዓለም እንዲገቡ ነው የሚፈልገው እነዚህ ይህ ልጅና አባት ማለት ነው ተከታተሉን እወዳቸዋለሁ ቻው ጋይስ አሁን እንግዲህ መጥቷል ወደዚህ ይመጣል አስዞር አላሳይች ሄሎ ዋው ተገናኘን አዲስ አበባ መጣሽ ወይ ፍቅር የሆነ ልጅ በእናትህ ደህና ነህ እንዴት ነበር አየር ጥሩ ነበር ያው እቺ ፍላወር እቺ አበባ አለች ታምራለች ደግሞ ላባት እንዴት ነህ የናባ ደህና ነህ እንደምን አለ ደህና ነህ እንዴት ነህ አለን ስላገኘኋችሁ በጣም ደስ ብሎኛል አዲስ አበባ እንዴት ነው ታዲያ ወደድከው ይሄው እንደዚህ ያስፈራል ደመናማው ዳክ ያሳያቸው ምን እንደሚመስል ሁሌም እንደዚህ አለች ማለት ሰዋሺ ናስ ነው ግቡ ያው ጋይስ እንግዲህ ተቀብለናቸዋል መጥቷል ልጃችን እዚህ ተገናኝተናል ባካ ቲክቶከር ምን ትፈልጋለህ ላስጀምረህ ቲክቶክ እውነት በቃ ይኸው አዲስ የቲክቶክ አካውንት እንከፍትለታለን 40 ምንጭ ላይ በቃ ኃይለኛ ማስታወቂያዎች እንግዲህ ታሰራላችሁ የ40 ምንጭ ቢዝነሶች አይደል እንዴ ያባትሽ ወጥ ይቀየር ነው ደሳለ አሁን ዛሬ ቀጥታ ደክሟቸዋል አልጋ እንይዛለን አሪፍ ሆቴል አስገባቸዋለሁ መዝናናት ትፈልጋለህ መጫወቻ ቦታ መኪና ነድተህ ታውቃለህ ላስነዳ መኪና ማርያም ላግባሽ ጋይስ አባትና ልጅ ላስተዋውቃችሁ ፈልጋለሁ ስማቸው እንድታውቁ ማለት ነው ስም ማን ነው ያባት ስሚ ጸጋዬ ኢሳያስ ይባላል ጸጋዬ ኢሳያስ ይባላል አንተ ስም ማን ነው ሀያል ጸጋዬ ኢሳያስ ይባላል ሀያል ስም ሀያል ነው ዋው የሚገርም ስም
አሁን አዲስ አበባ ለመጀመሪያ ጊዜያችሁ ነው አይደል? ምን ትመስላለች ብላችሁ ታስባላችሁ? አዲስ አበባ በጣም አሪፍ ነው። ያው እንግዲህ እኛ ውስጡን ባልገባም በዚህ ብታይ በጣም ታምራለች፣ በጣም ደስ ይላል። አረ ስለዚህ አብረን አዲስ አበባ እናሳያችኋለን። ትንሽ በቦሌ መንገድ አድርገን እንሄዳለን ማለት ነው። በላይቱ ሌትስ ጎ። ከ1 እስከ 10 ስንት ትሰጣላችሁ? ካያችሁ በኋላ ሬት ነው የሚባል አንተ በአማርኛ ምንድን ሬት ምን ያህል አዲስ አበባ ምን ያህል ጥሩ ነች ትነግሩናላችሁ ማለት ነው። ካየን በኋላ አንተ አያ እሺ ሃይ ፋይቭ አዲስ አበባ ቤቴን አዲስ አበባ ቤቴ አዲስ አበባ ቤቴ አዲስ አበባ ቤቴ ሸጋ ልጅ ቆንጆ ልጅ አለች ጎረቤቴ። ጋይስ አዲስ አበባ እንግዲህ መኪና ውስጥ ሆኖ አይተዋታል። ከ1 እስከ 10 አዲስ አበባ ስንት ትሰጣታለህ? ከ1 እስከ 10 1 አታምርም፣ 10 ደግሞ በጣም ነው የምታምረው፣ 9 ደግሞ ታምራለች 7 ታምራለች፣ ግን ትንሽ የጎደለባት ነገር አለ። ስንት ቆይ ጸጋዬ አይዞህ ስንት በላት ቱታ ስንት እሺ ጸጋዬ ገና ባይዞ አዲስ አበባ ላይ ያጫወት የምወስዳችሁ ቦታዎች በቃ ተአምረኛ በቃ እነዚህ ፈረንጆች የሚውሉበት ምናምን ቦታ አለ አይደል? እዛ ነው የምወስዳችሁ። እሺ አይደል? መግቢያ ላይ 10 ሰጥቻለሁ። እንግዲህ ወደ አዲስ አበባ ገብተዋል። ነገ ደግሞ ሌላ vlog ጠብቁ፣ ይዣቸው እዞራለሁ። አሪፍ ቦታዎች አዲስ አበባ ላይ ያሉት ቅንጡ ላግዠሪ ቦታዎች ነው ይዣቸው የምገባው። በቃ በጣም ባለ ሀብቶች የሚገባቸው ቦታዎች ዝንጥ ብለን መጀመሪያ ፀጉራችሁ ትሰራላችሁ። እኔ ያው ዛሬ ቀድሜያችሁ ተሰርቻለሁ። ከዛ በኋላ ልብስ እንለብሳለን። ከዛ በኋላ የሚገርም ቦታዎች እንሄዳለን ማለት ነው። ዝግጁ? አዎ ዝግጁ ብሏል እኮ። ምን ሆነ? አይ ድንጋይ መተወስ አፈሰሰ። አይሰራም ስልክ? አይ ጥሪ ብቻ ትቀበላለች። አረ ታዲያ እንዴት ነው ያወቀኝ? እኔ ልጆች እንዲህ ብሎ እያወራ ወይ ትንሽ ሰዓት እያደረገ በስል በልጆች በሌላ ስልክ እያየኝ ነው። እያየ ነው እና ከቤት አትወጣ ትንሽ ጆሮ ምናምን አሞ ነበር። ከቤት አትወጣ ብዬ ወደ ስራ ሲሄድ አዶናንስ መጥቶ አንተ እዚህ ቁጭ ብለሃል ብላ የሆነ ልጅቷ ግቢ ልጅቷ ነገረች። ሮጦ ወጣ እና ባህሪው ሲጀመር ችኩል ነው። እንደገና ሰው የሚል ነገር አይሰማም። ቀጥ ብሎ የደረሰበት ቦታ ፍላጎቱን እስከሚያገኝ ድረስ ይሄዳል። አረ በዛ አጋጣሚ እየሾለኩ ገባዋል። እየሾለኩ እንደምንም እየደርሻ ባባ እኒ ለፍሎነ ማይኩን እንደዛ ቆመ ባባ ስትል ሰብቻለሁ። እኔ ባባ እያልኩኝ ነበር። ስላወኩት በጣም ደስ ብሎኛል። ሁሉም ነገር የሚሆነው እንግዲህ በእግዚአብሔር ነው። አዎ በቃ ይሄ ልጅ እንግዲህ ምንም ካሜራ ላይ ያዘ ለፎቶ አይደለ ለቪዲዮ አይደለ በቃ በንጽህና መጥቶ ነው እጄን የሳመው። እኔም አላስታውስም እውነት ለመናገር። በኋላ አወራኝ። በቃ እግዚአብሔር ሲገፋ ግን በቃ እንደዚህ እሱ አደጋጉ ራሱ ሲያሳድግ ማለት ነው በጣም መከራ ችግር ምናምን ውስጥ እና ከዛ አልፎ ደግሞ ዛሬ እንዴት እንደሆነ በቃ እግዚአብሔር ነው ብዬ አሰብኩ። እና ችግር የለውም ፈታ አድርግሻለሁ ዛሬ ነገ ፈታ ነው የምትይዝ ብለሽ የምወስድሽ ቦታዎች ምናምን የምወስድሽ ቦታዎች ዝንጥ ብለሽ ነው የምትሄጂው ነገ። እሺ እናቱ ጥላ ጠፋች በ2 አመቱ አንተ ብቻ ነው ያሳደግከው። ከዛ ናጋጂና ጨምር ትምህርት ይማራል። አሁን ትምህርት አንድ ያክፍል ነው። በስራ ጋር ትንሽ ድካም ምናምን ይኖራል። አስጠኔ ምናምን ለማድረግም አልተመቸኝም። ያው ትምህርቱን እንዲሄድና እንዲመጣ ምናምን ታደርጋለህ። ምንድን ነው የምትሰራው አንተ? እኔ አናጺነት ገንቢነት ምናምን ላገኘው ነገር ሰርቼ ነው። አናጺነት ገንቢነት ነው የምትሰራው?
ጋይስ አሁን ወደ ሆቴል ገብተናል። እስኪ ሪአክሽናቸው ይነሱ። ኦኬ ከዚህ በፊት ሆቴል ይዘው አያውቁም። አሪፍ ሆቴል ነው ይሄ። ስለዚህ ሪአክሽናቸው እንየው አብረን ማለት ነው። መብራት ላምሮት ነው ኖ አቤት ተመልከተው ይልሃል። እንዴት አየነው? ያምራል። በጣም በህይወታችን አዲስ ነገር አንድ ማርያም ቤቢ ሀያል እንዴት አየው? መንገደኛ የሚያድርበት ቦታ ማለት ነው። አዎ በቃ ወይ መንገደኛ ሌላ ከተማ ስትሄድ ለመዝናናት ምናምን ሆቴል እንደዚህ ይሰራል ማለት ነው። ያምራል። አንቺ አሁን ልትይና ፒዮ እኔ አባት እዚህ ጋር ነው የምትተኛው። ቲቪ እንዴት እንደሚከፈት አሳዩ። ቲቪ እንዴት እንደሚከፈት አሳዩ። ይኸው ሪሞት ፈጣን ነው አንተ ፈጣን ነው ጎበዝ። እዚህ ጋር ታያት እቺ አሁን ያበራች የኛ ጋርም ቀይ ነው ግን መቀየሪያው ነው የቲቪው። ጋይስ አሁን እራት ልናዝ ነው። ስለዚህ እራት ልዘዝላችሁና ከዛ ነገ መጥቼ አያችኋለሁ። እሺ ለአንተ በርገር መርጬልሃለሁ። ኮካ ትወዳለህ? አይ አንድ በርገር እስኪ ቺዝ በርገር፣ ከዛ ደግሞ አንድ ደግሞ መረቅ ጥብስ፣ አንድ ደግሞ መረቅ ጥብስ፣ ከዛ የሚጠጣ ደግሞ ውሃ አለ አይደል? ያው አንድ ኮካ፣ ከዛ ነው ከውጪው። ከዛ አንተ የምትፈልጋለህ የሚጠጣ ምሪንዳ አለ እንዴ? እሺ አንድ ምሪንዳ እና አንድ ኮካ ከውጭ፣ በርገር እና ጭቅና ጥብስ በቀዩ ነው ክሬዲቱን ሩም ላይ። እሺ ነባት ወደ ሩም ይምጣሽ። ቴንክ ዩ። በቃ እራት ይመጣላችኋል። ነገ መጥቻ ያያችኋል። ሻወር ማድረግ ከፈለጋችሁ ሽንት ቤት ላሳያችሁ። እስኪ ሽንት ቤት ውስጥ ነው ሽንት ቤት ይመስላል። እዚህ ጋር ቆመን ሻወር ታደርጊያለሽ። እዚህ ጋር እምቢ ካልሽ አባትሽ እንደዚህ አምጥቶ ማለት ነው ትታጠባለህ። አትታጠብም? እንደዚህ አድርጋ ታጠባለህ። የኔ አባት በቃ ደህና ደሩ። እሺ ቻው። ነገ መጥቼ አያችኋለሁ። ሻወር አድርጉ ምናምን ሪላክስ ተዝናኑ። ነገ እንገናኛለን። በቃ በሉ ቻው። ደህና ደሩ። ባይ ደሩ። እናመሰግናለን።